5.5 ሚሊዮን ህዝብ ብቻ ላላት ትንሽ ሀገር ከ2 ትሪሊዮን ዶላር በላይ የሚያንቀሳቅስ ፈንድ ቢኖራት ለእያንዳንዱ ዜጋዋ ከ390 ሺህ ዶላር በላይ የሚተረጉም ሀብት ቢከፋፈል ምን ይመስላችኋል? ይሄ ምናባዊ ታሪክ አይደለም። ይሄ ኖርዌይ ናት። ግን ይሄ ሁሉ ገንዘብ ካለ ለምን ኖርዌጂያኖች በቅንጦት አይኖሩም? ለምን ታክሳቸው ከፍተኛ ሆነ? እና ይህ ሀብት እንዴት ነው ማህበረሰባቸውን የቀየረው? ዛሬ ወደዚች ቀዝቃዛ ግን ሚስጥራዊ ሀገር እንሄዳለን። ኖርዌይ በስካንዲኔቪያ ክፍለ አህጉር የምትገኝ ሀገር ናት። ድንበሯም ከስዊድን፣ ፊንላንድ እና ሩሲያ ጋር ትጋራለች። ርዝመቷ ከ2500 ኪሎ ሜትር በላይ ሲሆን ከጠረፍ እስከ ጠረፍ በሺዎች የሚቆጠሩ ፊዮርስ እና ደሴቶች አሏት። ዋና ከተማዋ ኦስሎ ስትሆን ህዝቧ በአንጻራዊነት ትንሽ ቢሆንም በዓለም ላይ ካሉ ከፍተኛ የኑሮ ደረጃ ካላቸው ሀገራት አንዷ ናት። ብዙ ጊዜ በወርልድ ሃፒነስ ሪፖርት ላይ በተለያዩ የኑሮ ጥራት ደረጃዎች ኖርዌይ ከፍተኛ ደረጃ ላይ ትቀመጣለች። ግን ይህ ምቾት ከየት መጣ? መልሱ ከመሬት በታች ተደብቆ ነበር። በ1969 ዓ.ም በሰሜን ባህር ውስጥ ግዙፍ የነዳጅ ክምችት ተገኘ። ኢኮፊስክ የተባለው ቦታ። ይህ ግኝት የኖርዌይን ኢኮኖሚ ለዘላለም ቀየረው። ነገር ግን ኖርዌጂያኖች የተለየ ውሳኔ ያደረጉ። ከነዳጁ የሚገኘውን ገንዘብ ወዲያውኑ ከማከፋፈል ይልቅ በ1990 ዓ.ም ጎቨርንመንት ፔንሲዮን ፈንድ ግሎባል የተባለ ፈንድ መሰረቱ። ለመጪው ትውልድ የሚቆጥብ ፈንድ። ዛሬ ይህ ፈንድ ከ2.2 ትሪሊዮን ዶላር በላይ ይዟል። በዓለም ላይ ትልቁ የሉዓላዊ ሀብት ፈንድ ሆኗል። ከ7200 በላይ ኩባንያዎች ውስጥ በ60 ሀገራት ውስጥ ድርሻ አለው። ይህ ማለት ግን ኖርዌጂያኖች በቀጥታ ይህንን ገንዘብ አይነኩትም። መንግስት በየዓመቱ ከፈንዱ ውስጥ የተወሰነ መቶኛ ብቻ ነው ለበጀት የሚጠቀመው። የተቀረው ለወደፊት ትውልዶች ይቆያል። ይህ ዲሲፕሊን ነው ኖርዌይን ከሌሎች የነዳጅ ሀብታም ሀገራት ለየት ያደረጋት። በዕለት ተዕለት ህይወት ግን ኑሮ ቀላል አይደለም። ኦስሎ ከዓለም ውድ ከተሞች አንዷ ናት። አንድ ቡና ኩባያ፣ አንድ ምግብ ቤት ምግብ ወይም ክራይ ከብዙ የአውሮፓ ከተሞች በእጥፍ ሊያስከፍል ይችላል። ታክስም ከፍተኛ ነው። ብዙ ኖርዌጂያኖች ከገቢያቸው 30 በመቶና ከዛ በላይ ለመንግስት ይከፍላሉ። በምትኩ የሚያገኙት ነገር ትልቅ ነው። ነፃ የጤና አገልግሎት፣ ነፃ ትምህርት እስከ ዩኒቨርሲቲ ድረስ እና ከ12 ወር በላይ የሚደርስ የወላጅነት ፈቃድ ለሁለቱም ወላጆች። ስራ፣ ህይወት ሚዛንም በጥብቅ ይከበራል። ከሰዓት በላይ መስራት እምብዛም የተለመደ አይደለም እና አብዛኛው ሰራተኛ በ4 ወይም በ5 ሰዓት ስራውን ይጨርሳል። ኖርዌጂያኖችን ለመረዳት ሁለት ቃላት ማወቅ ያስፈልጋል። ፍሪሉፍስቲፍ እና ጃንቴሎቨን። ፍሪሉፍስቲፍ ማለት በቀጥታ ነፃ አየር ህይወት ማለት ነው። ለኖርዌጂያኖች ተፈጥሮ ውስጥ መሆን የህይወት ክፍል ነው፣ የመዝናኛ ጉዳይ ብቻ አይደለም። በክረምት ስኪንግ፣ በበጋ ሃይኪንግ፣ ቤተሰብ ሙሉ ቅዳሜና እሁድ ወደ ተራራ ወይም ካቢን መውጣት የተለመደ ነው። ልጆች ገና ከትንሽነታቸው ጀምሮ በበረዶ ውስጥ መራመድ ይማራሉ። ሁለተኛው ጽንሰ ሐሳብ ጃንቴሎቨን ወይም የጃንቴ ህግ ይባላል። ማንም ከሌላው የተሻለ ነኝ ብሎ ራሱን ከፍ አድርጎ ማየት የለበትም የሚል ያልተጻፈ ማህበራዊ ደንብ ነው። ይህ በስራ ቦታም ይታያል። አለቆች ከሰራተኞቻቸው ጋር በቅርብ ይነጋገራሉ። የስልጣን ርቀት አነስተኛ ነው። ሀብታም ሰው እንኳን ቅንጦቱን በይፋ ማሳየት እንደ ነውር ይታያል። ኖርዌጂያኖች በመጀመሪያ ግንኙነት ለማድረግ ቀርፋፋ ናቸው ይባላል። ጸጥተኛና ለግላዊ ቦታ ወይም ፐርሰናል ስፔስ ትልቅ ግምት ይሰጣሉ። ግን አንዴ ጓደኝነት ከመሰረቱ ግንኙነቱ ጥልቅና ለረጅም ጊዜ የሚቆይ ይሆናል። የቡና ባህልም ትልቅ ቦታ አለው። ኖርዌይ በነፍስ ወከፍ ቡና ፍጆታ ከዓለም ቀዳሚ ከሆኑ ሀገራት አንዷ ናት።
ቡናና ዋፍል ብዙ ጊዜ ማህበራዊ ግንኙነት ማዕከል ነው። በመጨረሻም ስለ ብርሃንና ጨለማ ማውራት ግድ ነው። በሰሜናዊ ኖርዌይ ክፍሎች በበጋ ፀሐይ ለሳምንታት አታልቅም፣ ሚድናይት ሰን ይባላል። በክረምት ደግሞ ተቃራኒው ይከሰታል፣ ፀሐይ ለሳምንታት አትወጣም። ይህ ውደት የኖርዌጂያኖችን የዕለት ኑሮ የስነ ልቦና ጤናም ይነካል። ለዚህም ነው ካንድል ካልቸር ወይም ሻማ ማብራት እና ምቹ ቤት ውስጥ ማሳለፍ ትልቅ ባህል የሆነው። የኖርዌይ ታሪክ ከቫይኪንግ ይጀምራል። ከ8ኛው እስከ 11ኛው ክፍለ ዘመን የኖርዌይ መርከበኞች በመላው አውሮፓ ይታወቁ ነበር፣ ለንግድ፣ ለፍለጋና አንዳንዴም ለወረራ። ለዘመናት ኖርዌይ ነፃ ሀገር አልነበረችም። ለረጅም ጊዜ ከዴንማርክ ጋር አንድ ሆና ኖረች። ቀጥሎም በስዊድን ስር ወደቀች። ሙሉ ነፃነቷን ያገኘችው በ1905 ዓ.ም ብቻ ነው። ይህ ማለት ኖርዌይ እንደ ዘመናዊ ነፃ ሀገር ገና ከ120 ዓመት በታች ዕድሜ ነው ያላት። ከዚያ ብዙም ሳይቆይ በሁለተኛው የዓለም ጦርነት ወቅት ኖርዌይ በናዚ ጀርመን ተወረረች እና ለ5 ዓመታት ተያዘች። ይህ ወቅት በኖርዌጂያኖች ትውስታ ውስጥ ትልቅ ቦታ አለው። የተቃውሞ እንቅስቃሴያቸውም ይከበራል። ከጦርነቱ በኋላ ኖርዌይ ድሃ ሀገር ነበረች። ማን ያስብ ነበር ከ20 ዓመት በኋላ በ1969 በተገኘው የነዳጅ ሀብት ይቺ ድሃ የነበረች ሀገር ከዓለም ሀብታም ሀገራት አንዷ እንደምትሆን። ኖርዌይ ህጋዊ ዝቅተኛ ደሞዝ የላትም። በምትኩ ደሞዝ የሚወሰነው በሰራተኛ ማህበራትና በቀጣሪዎች መካከል በሚደረግ ድርድር ነው እና ይህ ስርዓት በደንብ ስለሚሰራ ብዙ ሰራተኞች ጥሩ ደሞዝ ያገኛሉ። የኖርዌይ የእስር ቤት ስርዓትም ለየት ያለ አካሄድ አለው። ከቅጣት ይልቅ መልሶ ማቋቋም ላይ ያተኩራል። እስረኞች የራሳቸው ክፍል፣ መስኮት፣ አንዳንዴም ኪችን ይኖራቸዋል። ወንጀለኞችን ወደ ማህበረሰብ መልሶ ማቀላቀል እንጂ መቅጣት ብቻ አይደለም። ኖርዌይ በነፍስ ወከፍ የኤሌክትሪክ መኪና ባለቤት ከዓለም ቀዳሚ ናት። በኦስሎ ጎዳናዎች ላይ ከሚታዩ አዳዲስ መኪኖች ውስጥ አብዛኞቹ ኤሌክትሪክ ናቸው። ለዚህም መንግስት ከፍተኛ ማበረታቻ ወይም ታክስ ቅናሽ ይሰጣል። የአልኮል መጠጥ ታክስም በጣም ከፍተኛ ነው እና ሁሉም ጠንካራ መጠጦች የሚሸጡት በመንግስት ቁጥጥር ስር ባሉ ቪንሞኖፖሊት በተባሉ ሱቆች ብቻ ነው። ኖርዌይ የተቃርኖች ሀገር ናት። ከፍተኛ ታክስ ግን ከፍተኛ ምቾት፣ ግዙፍ ሀብት ግን ቀላል የሚያስደንቅ ባህል፣ ጨለማ ክረምት ግን ሞቅ ያለ ማህበረሰብ። ምናልባት ኖርዌይ ያስተማረችን ትልቁ ትምህርት ይህ ነው። ሀብት ብቻውን ደስታ አይፈጥርም። እንዴት እንደምታስተዳድረው ነው ለውጥ የሚያመጣው። በቀጣይ የትኛውን ሀገር ኑሮ ማየት ትፈልጋላችሁ? ከታች በኮሜንት ንገሩኝ እና ይህን ቻናል ሰብስክራይብ ማድረግ እንዳይረሱ። አብራችሁን ስለቆያችሁ እናመሰግናለን።